ሰው ደውሎ እስኪጠራኝ ድረስ ማን ይደውልልህ? ምናችሁ እንዳይ ነው የተጠራሁት? ማን ይደውልልህ? ምን አገባሽ? ማን ሲረኝ? በጣም ቆሻሾች ናችሁ። ማን ደውሎልህ ነው? ቆይ አልገባኝ። እንዴት እዚህ እንዳለ ልታውቅቻል? አይንን ማየት አልፈልግም። አይንን አጠገቤ እንዳደርሽ። ሁለተኛ አታገኝም። አላገም። እሺ ሁለተኛ ብሩኬ ተረጋ። አንቺ ምንም እረፍ ምናምን ብሩኬ መጠጥ አይመለከተኝም። መጠጠን ያሳ ደደቦች አይመለከተ አላቅሽም። አላቅሽም አታገኝም። እሺ ብሩኬ እሺ ዝም በለ። ዝም በለ። ምንድን ነው ለራሴ ተመለ ምን አይቀልድ ነው ቀልድ ምንድን ነው እንዲደረጋል? ይቅርታሽ ተረጋጋሽ። ክብረ ቢሶች በጣም ይቅርታ። መጠጥ እኮ አሳስቶ ነው ብሩኬ። አይመለከተኝም። እኔ ስለ እናንተ መጠጥ አይመለከተኝም። በመጠጥ ተመለከተ ነው እኔ አያገባኝም። ስለናንተ ገዛሬ ለምን ተናገርኩ ነው በቻልኩት አቅም ትዕግስቴን እየተፈታተንኩት ነው። በቃ ይዤዋለሁ። እንዳንጋጭ እንዳንጣላ ጸብ ካልኩ ልብስ ልበሽ በእናትሽ ወደዚህ። እሺ ለብሳለሁ ብሩኬ፣ ግን መጀመሪያ አንተ ተረጋጋ። አይመለከትሽም። ስለኔ መረጋጋት አይመለከትሽም። ለብሻለሁ እኮ አይመለከትሽም። ለብሻለሁ። ያለበስኩ መስሎ ነው። ለብሻለሁ። ለብሻለሁ። ለምንድን ነው ስነ ስርዓት እኮ ለምን ስነ ስርዓት ማናችሁም ሁሉ ከዚህ በኋላ ምንድን ነው ምን ትሰሪያለሽ? መጠጥ ቤት አንቺ ሴት ልጅ አይደለሽ? አስበህ ነው አይደለም? ብሩ ምንድን ነው አስበህ ነው አይደለም? ደነዝ የደነዝ ውስጥ ላይ ባይኖር እንዴት ነው አስበህ ነው አልነበረም ይላል እንዴ? መጠጥ ቤት ምን ትሰራለህ ከእሷ ጋር? እንትን ብሩኬ ተረጋጋሽ። እኔ ልብሴ ምን ትሰራለህ? እንደ ታላቅ ወንድም አትቆጣም? ብለህ ብለህ አልጋ ላይ ላገኘህ ማዩ ተረጋጋ። እንድትነኪኝ አልፈልግም እኮ እኔ በጣም ፈልጌው አይደለም። የተፈጠረ ነገር በሙሉ እንከባበር። በቃ ሳላስበው ነው ብሩኬ። እንከባበር ብሩኬ። እሷ አይደለችም ጥፋተኛ። እኔ የፈለግከውን ነገር አለ። አይንን ማየት አልፈልግም። አታገኝም። አላውቅም። በቃ ጨርሱ ብሩኬ። አንተ ወንድምነት እንደዚህ ከሆነ ተረጋጋ። እዚህ ታግሼ ነው ዝም የምልሽ። ብሩኬ በእግዚአብሔር አንዳቸው አጠገብ ምንም ነገር አልናገርም። አፌን ዘግቼ እጠፋልሻለሁ። አጠገቤ ግን አይመለከትሽም። እኔ ስንት ነገር ለማስተካከል አንቺ ላለመንካት እየሞከርኩ ነው። አይመለከተኝም። ዝም በይ። ከአንቺ ብዙ ምን አይነት ንግግር ነው የምትናገሪው? ምንድን ነው የምትይው? ማድረግ ያለብን ነገር እኮ እንዳትናገሪ በቃ ዝም እያልኩሽ ነው። አንተ ዝም በል ዝም በል በቃ አትንኪኝ። አያገባኝም። እንኳን ጠጣሽ እንኳን እንኳን ወጣሽ ጠጥቼ ስለነበር ነው። እኔ ጠጥቼ ቤት ላለመግባት ነው። በቃ እንዳትወሪ እንዳትናገሪ ታግሼ ዝም እያልኩሽ ነው። በቃ ረፊ እንዳትነኪኝ። ዞር ተረጋጋሽ። አንዴ ተረጋጋሽ። አንቺ አትሰሚኝ። አይገባሽም። ዝም በይ በቃ ዝም ይባስ ሌላ ስተታትሽ አያገባኝም። ተሳሳት አይመለከተኝም። በጣም እኔ
እኔ እኮ አይደለሁም መጠጥ ነው እንደዚህ ያደረገኝ። መጠጥ ነው አይደለ? ቁጣቱ በደም ቆይ ተረጋጋ። ጨርሻለሁ። በቃ ይኸውልሽ፣ አትፈልጊኝ አልፈልግሽም። እኔ ለምን አልፈልግም? እኔ እኮ አንተን ማጣት አልፈልግም። እኔ አንተን ማጣት አልፈልግም። እግዚአብሔርን እዚህ ጋር በቃ ይሄ በህይወቴ አንድ የተፈጠረ ስህተት ነው። በቃ ጠጥቼ ስለነበር ነው። እኔ እሱም ጠጥተን ስለነበር ነው። በመጠጥ ተገፋፍተን ነው። ምን ማለት ነው? ሌላ ነገር ውስጥ ምን ምንድን ነው ያደረኩት? ለነገሩ የሚጠበቅ ነገር ነበር። ይሄ እንደዚህ ሊናደድ እንደሚችል ግልጽ ነው። ግን ለማንኛውም ቤተሰብ